ጥቂቶቻችሁ ደግሞ ስትጠበቁ እንደቆያችሁ ታውቃላችሁ። ስለዚህ ራብ ያለው ትንሽ ራብ እንዳለው ይታወቃል። ያራበም ደግሞ አሁን የመጣችሁ ደግሞ እንዳልደከማችሁ ይታወቃል። ግን አንዲት ነገር አወራለሁ። የማወራው ነገር ምንድነው? ያየሁትን ሳልናገር ስለማላልፍ ነው። አበሻ ሰዓት አያከብርም ብሎ የተጻፈው የትኛው መጽሐፍ ላይ ነው? ሰዓት ማርፈድ የአበሻ ነው የተባለው የት ነው? ሰዓት ማርፈድ የአበሾች የባህሪያቸው ነው ተብሎ የተነገረው የት ነው? የትም አናገኝም። ለራሳችን እንዲህ አይነት የማይጠቅም ስም እንሰጣለን። በዚህ መታወቅ አለብን። ከትናንት ጀምሮ የታዘብኩትን ነው። ትናንት ጀምሮ አይደለም፣ እዚህ ሀገር ከመጣሁ 1 ዓመት ምናምን ሞልቶኛል። በዚህ 1 ዓመት ውስጥ ብዙ እንትኖችን አሳልፌያለሁ። ባሳለፍኳቸው ሁሉ ውስጥ የማየው ነገር ምንድን ነው ብትሉ፣ ሰዓት የሚባለው ነገር አይከበርም። የማይከበርበት አገር ነው ያለ ነው ማለት ነው። አገሩ ያከብራል፣ እኛ እናከብርም። አንድ ፈረንጅ ቢጠራን በሰዓቱ እንገኛለን። ነገር ግን አበሻ ሲባል የምንመጣው ያለ ሰዓት ነው። ይሄ መለመድ አለበት ብላችሁ ትደግፋላችሁ? ይለመድ። አናስወግደውም። ታዲያ ምን ከለከለን? ብዙ ፓርቲ ተደግሷል። ሰርግም ብዙ እንዳለ ጋር እኔ እንኳን ያየሁት ሰርግ የመጀመሪያ ነው። ሰርጉም ያው ነው፣ ፓርቲውም ያው ነው፣ ሁሉም ያው ነው። እባካችሁ አይልመድብን። ጠሪዎችም ስትጠሩ ለአበሻ የተለየ ሰዓት አታድርጉ። በሰዓቱ እንዲገኝ አድርጉ። ጠሪ የሚጠራ ማለት ነው። በሰዓቱ ይገኝ፣ በሰዓቱ ይምጣ፣ በሰዓቱ መርሃ ግብሩ ይጀመር። በሀገር ቤት ያለውን ልንገራችሁ። ሀገር ቤት ሙሽራ ነው የሚጠብቀው ወይስ ህዝብ ነው ሙሽራን የሚጠብቀው? እስቲ ንገሩኝና። ህዝብ ሙሽራን ይጠብቃል። እዚህ ደግሞ ሙሽሮቹ ሰው መጣ ወይ አዳራሽ እያሉ ሲጠብቁ ቆዩ። አያሳፍር? ሰው አለው አዳራሽ ውስጥ የለም። ሙሽራው ሰው መጠበቅ ጀመረ። ሙሽሮች ሰው ይጠብቃሉ፣ ሙሽሮችን ሰው ይጠብቃል እንጂ ሙሽራ ሰው መጠበቅ አልነበረበትም። ያሳፍራል። ሌላው ደግሞ የሚያሳፍረው ሰው ጋብዘናል። ትናንትና የተጋበዙ ሰዓት አክብረው የሚመጡ ናቸው። በተጠሩት ሰዓት መጡ። በተጠሩት ሰዓት ግን ምንም አላገኙም። ልክ የተጠሩት 5 ሰዓት ተጠሩ። ለ5 10 ጉዳይ ሲገቡ ቀድሜ እዚህ ስለነበርኩ አይቻልም። ቆዩ 6 ሰዓትም ድረስ ምንም የለም። ግማሹ ጥሎ ወጣ። ግማሹ ደግሞ ሙሽሮቹ ልክ ሊመጡ ሲሉ ትዕግስቱ አልቆ ልክ ጸሎቱ እንደተደረገ ሊወጣ ሲል ሰዎች ናቸው መልሷቸው ቀምሰው እንኳን እንዲሄዱ እያደረገ ያለ። ስማችንም ለምን ያልሆነ ስም እናሰጣለን? ራሳችንና ክብር። ይሄ ወቀሳዬ ነው። 5 ደቂቃ ግን ስለ ሰርግ ምንም ስላወራን ስለ ሙሽሮቹ ጥቂት ነገር እላለሁ። ቢሮባችሁን ትንሽ ልንገራችሁ። ከሙሽሮቹ እንትን ላይ የተጻፈ አንድ ጥቅስ አየሁ እዚህ ጋር። ይሄ ጥቅስ ምናልባት እንግሊዝኛ ማንበብ አልችልም፣ ግን ልሞክር እስቲ። Therefore, what God has joined together, let no one separate. Mark chapter 10 verse 9 ምን ይላል? በአማርኛው እግዚአብሔር አንድ ያደረገውን ሰው አይለይም። እግዚአብሔር አንድ ያደረገው ማንን ነው? እስቲ መስክሩ ባካችሁ። ሙሽሮቹ እዚህ ጋር የሚታዩትን እግዚአብሔር አንድ ያደረጋቸው። እግዚአብሔር አንድ ያደረገውን ማን አይለያለ? ሰው አይለይ፣ ሰው አይለይ። እግዚአብሔር አንድ ያደረገው ሰው አይለያል። ይሄ ማለት ምን ማለት ነው? በአጭር ቋንቋ ስንናገር
በሙሽሮቹ መካከል ላይ ሶስተኛ ወገን አይግባል። ችግሮቻቸውን ራሳቸው እንዲፈቱ ለራሳቸው ተውሏቸው ነው የሚለው። ለራሳቸው ተውሏቸው። እግዚአብሔር አንድ አድርጓቸዋል። ሰው አይለይ። ሰው ለምን ይለያል ብለን ስንወስድ ምናልባትም ሰው የሚወደውን ወዳጁን ስለሚወደው ስለዛኛው ነገር መጥፎ ነገር ሲሰማ የሚወደውን ለማዳን ሲል ሊለይ ይሞክራል። ጣልቃ ሊገባ ይፈልጋል። በትዳር መካከል ላይ ጣልቃ ይገባል። ማን ጣልቃ ይገባል? አንደኛ ጓደኛ ጣልቃ ሊገባ ይችላል። ጓደኛ ካላችሁ አትግቡ በትዳር መካከል። ሁለተኛ ወላጅ ጣልቃ ሊገባ ይችላል። ወላጆች በትዳር መካከል አትግቡ። ሶስተኛ አካባቢ ላይ ያለው ነገር ጣልቃ ይገባል። አካባቢ ላይ ያለው ማንኛውም ነገር ጣልቃ መግባት የለበትም። ችግሩ ለማን ይሰጥ? ለራሳቸው ይሰጥ። ተሳስቶ እንኳን ቢነግሯችሁ ሂዱ ራሳችሁ ብዙ በሏቸው። ይፈታሉ። በሚያውቁት በራሳቸው ይፈቱታል ችግሮቻቸውን። ስለዚህ እግዚአብሔር አንድ አድርጓቸዋል። ሰው እንዳይለይ አንድ አድርጓቸዋል። እነዚህ አንድ ሆነዋል። የሂሳብን ሕግ ሽረው አንድ ሆነዋል። የሂሳብ ሕግ አንድ ሲደመር አንድ ስንት ነው? አንድ። ሎጂኩ ስንት ነው? የሂሳብ ሕግ አንድ ሲደመር አንድ ስንት ነው? ሁለት ነው አይደል? ነው ወይስ ማትስ ያልተማረ አለ? ቪዲዮ ባሉ ነው መሰለኝ። አንድ ሲደመር አንድ ነው አለ። አንድ ሲደመር አንድ በሂሳብ ስሌት ሁለት ነው። ነገር ግን በጋብቻ ስሌት አንድ ሲደመር አንድ እኩል ይሆናል አንድ ነው። በጋብቻ ስሌት፣ በሂሳብ ስሌት አለ። ይሄንን ያደረገው እግዚአብሔር ለአንድ አዳም አንድ ሔዋንን ፈጠረላት። አንድ አደረጋቸው። አዳም የአጥንቱን ፍላጭ በሚያይበት ሰዓት ይህች አጥንት ከአጥንቴ ናት፣ ይህችም ስጋ ከስጋዬ ናት፣ ከኔ ተገኝታለችና ሴት ትባላለ። ከወንድ ተገኝታለችና ሴት ትባል። ምናልባት የአማርኛው ቋንቋ ትንሽ ሚስጥሩን ሊያዛባብኝ ስለሚችል ወደ ግዕዙ ልሄድ። ከግዕዙም ምናልባት ትግርኛውም ይረዳኛል፣ ምናልባት እንግሊዘኛውም ይረዳኛል። እስቲ በግዕዝ ወንዱ ብእሲ ይባላል፣ ሴቷ ብእሲት ትባላለች። ልዩነቱ ምንድን ነው? የጾታ መለያ ት ብእሲት፣ ብእሲ ብእሲት። ትግርኛው ላይ ምንድን ነው? ሰብአይ ሰበይቲ። አያችሁ አይደል ልዩነቱ እንዴት እንደሚል ትንሽ ምንም ነገር ሳይለያል። እንግሊዘኛው ላይ ማን ውማን ደብሊው ኦ የጾታ መለያ ናት። በሌሎችም ቋንቋ እናገኛለን። ስለዚህ ይሄ ምንድን ነው? ከወንድ ተገኝታለችና ሴት ትባል የሚለው ራሱ እኔ ነኝ እንደማለት ነው። የአጥንቴ ፍላጭ ናት እንደማለት ነው። የአጥንቴ ፍላጭ ናት፣ የስጋዬ ቁራሽ ናት እንደማለት ነው። ስለዚህ ከወንድ ተገኝታለች ሴት ትባል። ሰው እናቱንና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ጀምራችሁ ስታነቡ ታገኛላችሁ። ሰው እናቱንና አባቱን ምን ይላል? ይተዋል። መቼ ነው? ሙሽሮቹን ልጠይቅ ወይስ እናንተ? ሙሽሮች መቼ ነው? ተዋችሁ በቃ አበቁ። መቼ ነው እናንተ መልሱት? ከተጋቡበት ቀን ጀምሮ አበቃ። እናቱንና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ አንድ ይሆናል። አንድ ይሆናል። ስለዚህ እግዚአብሔር አንድ ያደረገውን ማን አይለይ? ሰው አይለይ። በጋብቻ መካከል እንዳንገባ ብዙ ችግር ስላለ ነው ይህን መልሽ የተናገሩት። በጋብቻ መካከል ብዙ የሚገባ ብዙ ችግሮች አሉና እንዳንገባ። ሰው አይለይ ተመራራ አንለይ። ሰዎች ነን እንዳንለይ። ችግሩ ለነሱ እንስጣቸው፣ እንዳትነግሩ ለሌላ ሰው ችግሮቻችሁ ናቸው።
እንዳትነዱ። ራሳችሁ ተወያዩ፣ ራሳችሁ ፍቱት፣ ራሳችሁ ፍቱት። በመካከላችሁ እናንተን ያንዳደረገ እግዚአብሔር አለ። ሐሳቡን ለማን ትሰጣላችሁ? ለእግዚአብሔር። በእግዚአብሔር ቃል በፈጣሪ ቃል ትስማማላችሁ። ያስማማችኋል እግዚአብሔርና አትግሩ። ሌሎቻችሁ አትግሩ፣ ራሳችሁ ፍቱ በሏቸው። እንዲህ ከሆነ ትዳሩ ምን ይሆናል? ዘላለማዊ ይሆናል። ሁሌ እሸት ሆኖ ይኖራል። ሁሌ እንዳማረበት ይኖራል። ሁሌ ጽጌረዳ አበባ ሆኖ ይኖራል። ይህን ትዳር ነው ያስፈልገው። ከዚህ ትዳር የሚወጣ ትውልድ ምን አይነት ትውልድ ይመስላችኋል? በፍቅር የተሞላ ቤተሰቡን የሚወድ አባት እናቱን የሚያከብር ሀገሩን የሚጠቅም የሚወድ ዜጋ ይወጣል ከዚህ ትውልድ። የጋብቻ ፍሬ ነው ሁሉ። ስለዚህ ከዚህ ጋብቻ እንዲህ አይነት ፍሬ እንዲወጣ ሁላችንም ለዚህ ጋብቻ የራሳችን አስተዋጽኦ እናድርግ። ጨፍረናል፣ ተደስተናል። የነሱ ደስታ ደስታው ነው። ነገር ግን ለሀገራቸው እንዳንሰለፍ አለ። ጭፈራችን ወይም ደግሞ ደስታችን በእነሱ ደስታ እስከ ፍጻሜ በፍቅር በመኖር ይሁን ደስታው ይደምደምበት። ይሄ የሁላችንም ጥበቃ ነው። ይሄንን ጋብቻ የምንጠብቀው እኛ ነን። እግዚአብሔር ይርዳቸው፣ እስከ ፍጻሜ ድረስ እንዲዘልቁ እግዚአብሔር ያድርጋቸው። እግዚአብሔር ይጠብቃችሁ። እግዚአብሔር እስከ ፍጻሜው ከእናንተ ጋር ይሁን። እግዚአብሔር ያበርታችሁ። መልካም ዘርን መልካም ፍሬን እግዚአብሔር ይስጣችሁ። እንግዲህ ያላገባችሁም በርቱ፣ ሞክሩ። ያገባችሁ አጠንክሩ፣ አደራችሁ አጠንክሩ። ለእነሱ የመከርኩትን ሰምታችኋል። ችግሮቻችሁን እናንተ ፍቱ፣ እንዳትሰጡ ለሌላ ማለት ራሳችሁ ፍቱ።